በጣም መልካም። ለሞተ ሰው መታሰቢያ የሚደረግለት መቼ ነው? ለሞተ ሰው ከዕለቱ ጀምሮ ሊደረግለት ይችላል። ግን አንዳንዴ በዕለቱ ቁርባን ላይ ቆረብ ይችላል። ብዙ ጊዜ ዝግጅቱም ስለማይኖር እንደዛ ላይ ይደረግ ይችላል። ግን የሚቆረብባቸውን ቦታዎች አሉ ቁርባን የሚደረግባቸው ከዕለቱ ጀምሮ። ከዛ የሳልስቱ፣ የሰባቱ፣ የ12ቱ፣ የ30፣ የ40፣ የመንፈቅ እና የዓመት በእነዚህ በሰባቱ ጊዜያት ለአንድ ሰው መታሰቢያ እንዲደረግለት ታዟል። ለምን ከተባለ በልዩ ልዩ ምክንያት ነው እነዚህ ጸሎቶች የሚደረጉለት ወይም መታሰቢያዎች የሚደረጉለት። በመጀመሪያ የአንድን ክርስቲያን መታሰቢያ ማድረግ ቅድም እንዳልነው መጽሐፍ ቅዱስ እንደሚለው በመጽሐፈ ምሳሌ ላይ እንደተቀመጠው የጻድቅ መታሰቢያ ለበረከት ነው እና ደግሞ የጻድቅ መታሰቢያ ለዘላለም ይኖራል ተብሎ ነው የተጻፈው። መጽሐፍ ቅዱስ እንደዛ ነው የሚለን እና ለዘላለም የሚኖረው መታሰቢያቸው ማጥፋት ስለሌለብን ነው አንዱ ምክንያት። ሁለተኛው ደግሞ በረከት የምናገኝበትም ስለሆነ ነው የጻድቃንን መታሰቢያቸውን በማድረጋችን። አንዱ ቃል ኪዳን በወንጌል ውስጥ የተቀመጠው በጻድቁ ስም ዝክር መስጠት ነው አደለ? በማቴዎስ ወንጌል ምዕራፍ 10 ላይ ቁጥር 42 ላይ እንደተቀመጠው በነቢዩ ስም ጽዋ ውሃ ይሰጣል፣ የነቢዩን ዋጋ ያገኛል አደለ የተባለው። እና እነዚህ ሰዎች የሞቱ ሰዎች ከነቢያት፣ ከጻድቃን፣ ከባሕታውያን ወገን ናቸው እነዚህ ዘመዶቻችን እና ለእነሱ መታሰቢያ የምናደርገው አንዱ ለበረከት ብለን ነው። ሁለተኛው ደግሞ ለቤተሰቡ መጽናናት የሚሰጥ መንፈስ ቅዱስን እግዚአብሔር እንዲያዘዝ ነው። እንደውም ቤተክርስቲያን ስትጸልይ በፍታቱም ቀን መናህየው መናዘዘ ለሰቦሙ ፈኑ ትላለች። ይህ አጽናኝ መልአክ ለሰዎቹ ላክላቸው ብላ ነው የምትጸልየው። እና በዚህ በመታሰቢያው ቀን እና በዕለቱም በሚደረገው ፍታት ለቋሚዎችም የሚያጽናና መንፈስ። በሰባኪ ስብከት እኮ ሰው ከሐዘኑ አይጽናናም። የሚጽናናው የእግዚአብሔር መንፈስ በልቡ ሲያርፍበት ነው እና አጽናኝ መንፈሱን እግዚአብሔር ሲልክ ነው። ከዚህ የተነሳ አጽናኝ መንፈሱን እንዲልክላቸው ቤተክርስቲያን የምትጸልይበት ቀን ነው። ይሄ ቁርባኑ ማይጠንቱ እሱ ነው። ሊያጽናናቸው ሊያረጋጋቸው የሚችለው አንዱ እሱ ስለሆነ ነው። ከዚያ ውጭ ግን እነዚህ ቀናት የተመረጡባቸው ምክንያቶች አሉ። በሶስተኛው ቀን እና በመጀመሪያውም ቀን እንዲቆረብለት ታዟል። የሥላሴን አንድነት ሶስትነት ፈጽሞ ባያውቅ አለማመን አይደለም አለማወቅ። አንዳንድ ጊዜ ምን ይፈጠራል መሰለህ? የሥላሴን አንድነት ሶስትነት ያምናል፣ ግን ደግሞ ፈጽሞ አጥርቶ ላያውቅ ይችላል። ሁሉም ሰው እውቀት አይደለም ሰውን የሚያድነው እምነት ነው የሚያድነው አይደል? ከዚህ የተነሳ አንድ የሚሆኑ በምን ነው፣ ሶስት የሚሆኑ በምን ነው ብለህ ብትጠይቀው አሟልቶ ላይነግርህ ይችላል። ግን እግዚአብሔር አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው ብሎ ያምናል። በቃ እና አጥርቶ እንኳን ባያውቅ ይቅር በል፣ ወደ በደል አታድርግበት ለማለት ነው። በሰባተኛው ቀን ደግሞ ማድረጋችን በሰባቱ ዕለታት የሰራውን በደል ይቅር በለው ለማለት ነው የምናደርግለት። በ12ቱ ደግሞ እናደርጋለን። የ12ቱን ሐዋርያት ትምህርት ሽሮ ቢሆን ወይም ከ12ቱ ሐዋርያት ትምህርት ወጥቶ ቢሆን ዕዳ በደል አታድርግበት፣ አትቁጠርበት ለማለት ከ12ቱ ነገር ግን በ12ቱ ሐዋርያት ትምህርት በ12ቱ ሐዋርያት ክህነት የምትወረሰዋን መንግሥተ ሰማያትን አውርሶ ለማለት ነው። እንግዲህ ያንን በ12ኛው ቀን ቁርባኑን የምናደርግለት የምናከናውንለት ማለት ነው። በ30ው ቀን ደግሞ 30 ዕለት ነው እንግዲህ በወር ውስጥ የሚመላለሱ ዓመቱ በ30 ቀናት ነው እየተዘዋወረ የሚኖረው እና በእነዚህ ቀናት የገደፈው የሻረው ሕግ ቢኖርህ አታስብበት፣ ዕዳ በደል አታድርግበት ለማለት ነው። ለሙሴም በዚህ ቀን ተለቅሶለት እንደነበረ እስራኤል 30 ቀን በ30ኛው ቀን መታሰቢያ ያደርጉለት ያለቅሱለትም እንደነበረ ተጽፏል እና እኛም ያንን ትውፊት እንዳናስቀጥለን አድርገነዋል ማለት ነው። በ40 ቀን ደግሞ በ40 ቀን ያገኛትን ልጅነት በ40 ቀን ልጅነት አግኝቷል። መጀመሪያ በ40 ቀን ይሾመዋል እግዚአብሔር በማኅፀን ሰው ብሎ ይሰይመዋል ማለት ነው። በ40 ቀን ተስዕሎተ መልክ የፈጸምክለት በ40 ቀንም ልጅነት የሰጠው ይሄ ሰው 80 ከሆነ 80ም እኮ ይቆረባል። ሴቲቱም እንትን የምትልበት ነው ያ ደግሞ እና በእነዚህ ቀናት ያገኙትን ልጅነት በልዩ ልዩ ምክንያት አሳድፈውት ቢሆን አንተ እድፋቸውን አንጽተህላቸው አንተ የጎደለውን ነገር ሞልተህላቸው ስርየተ ኃጢአትን ሰጥታቸው በገነት በመንግሥተ ሰማያት አኑራቸው። በ40ና በ80 ቀን ልታወርሳቸው የገባህላቸውን ቃል ኪዳን ፈጽምላቸው ብላ ቤተክርስቲያን የምትማጸንበት ቀን ነው ያ ቀን ማለት ነው። ከዛ በ6ኛ ወር ነው። በየ6 ወሩ መገብተ ወር የሚባሉ ከዋክብት አሉና እነዚያን ላያውቅ ይችላል። ይሄ ሰው መንፈቀ ዓመት አይደለ
እነዚያ ሊያውቅ ይችላል። ወቅቱ የሚፈራረቅበት ነው። ማልትና ሌሊቱም እንደዚሁ የሚፈራረቅበት ወቅት ነው። ያ ማለት ሕጸጽ እያደረገ የሚሄድበት ከዚያም ወይም ደግሞ ምላት እያደረገ የሚሄድበት አለ አይደለ? እንደዛ አይነት እውቀቶችን አያውቅም ይሄ ሰው። ግን አንተ በቸርነትህ ይቅር በለው ብላ ቤተክርስቲያን የምትጸልይበት ነው። ዓመትም እንደዛው በእድሜያችን ውስጥ ብዙ ዓመታት ነው የሚያልፉት። አንተ አትለወጥም፣ እኛ ግን በዓመታት መካከል ብዙ ነገር እንለዋወጣለን እና በዓመታት ውስጥ በዘመኖቹ በእድሜዎቹ ሁሉ አንተን የበደለ ቢሆን ተውለት፣ አስተስርይለት ለማለት ቤተክርስቲያን እነዚህን ቀናት እያነሳች ያስታወሰች መታሰቢያ ታደርግለታለች ማለት ነው። ከዛ በኋላ ግን በዓመት ብቻ ነው የሚደረግለት። ልክ የጻድቃን መታሰቢያ በየዓመቱ እንደምናደርገው ማለት ነው። የገብረ መንፈስ ቅዱስን የተክለ ሃይማኖትን በየዓመቱ ባለ ዕረፍታቸውን ነው የምናስታውስ እንጂ 7 12 እያልን እንደማናደርገው ሁሉ ከዚያ በኋላ በየዓመቱ የምናደርግለት ነው የሚሆነው እንጂ ይሄ ከአንድ ዓመት በኋላ እነዚያ ሌሎችን አንፈጽማቸውም ማለት ነው። ግን አሁን ይሄን ሲደረግ አንዳንድ ጊዜ በእኛ በአካባቢ ምን አይነት ነገር አለ? እስከ 7 ዓመት እስከ 14 ዓመት እንደዚህ ማስቆረብ ግዴታ አለባችሁ። ሁለተኛ 3 ቀን ሲሆን 7 ሲሆን እንደዚሁ ደግሞ 30 40 መንፈቅ እንደዚሁ ዓመት ሲሆኑ እነዚህ ዓመት ደግሱ ግዴታ ነው። የሚችለውን ነው የሚያደርገው። እንዲያውም በሐዘን የሚበላም እንኳን ነገር ቢኖር በሐዘን እንዲበላ ነው የታሰበው። አሁን ብዙ ጊዜ ስርዓቱን ይለቃል። ብዙ መብልና መጠጥ ይመጣና ሳቅ ጨዋታ ይሆናል። ሐዘን የሚገባባቸው ቀናት በዓለ ሰማዕታትን ስናከብርና የምዕመናንን መታሰቢያ በምናደርግባቸው ቀናት ብሉ በሐዘን ነው የሚለው። በተሰበረ ልብ ሆናችሁ በሐዘን ሆናችሁ ብሉ ነው የተባልነው እና ከተቻለ ነው ሊደረግ የሚችለው። በእርግጥ ምጽዋት መስጠት ግድ ነው። በዛ ቀን ምጽዋት በተቻለ መጠን ይደረግለታል። የሚችለውን ያህል ነው ግን እንጂ ቤተክርስቲያን ያዘዘችውን ያህል ላይሆን ይችላል። ቤተክርስቲያን የምታዘዘው የሚችለውን ያህል ነው። ያንን አድርጋ ድሆች ተሰብስበው እንዲጸልዩለት ሊደረግለት ይገባል ማለት ነው። በዛ መልኩ ነው የሚፈጸምበት። ለምንድን ነው ይህን ጥያቄ ያነሳሁት? እንደውም አንድ ጥያቄ ያደረሱን አድማጭ ተመልካቻችን ምን አሉ? እናቴ ሞታ የእናቴን ተስካር ሳላወጣ አጎቴ ያረፈ፣ ከዛ የአጎቴን ላውጣ ስል በሬ አርደሽ የእናትሽን ሳትደግሺ ከእንደገና ያጎትሽን አንቀበልም፣ ስለዚህ እናትሽንም ደግሰሽ ከእንደገና ያጎትሽን የምትደግሽው ብለው አሉኝ የሚል ይህን ነገር ነው ያነሳሁት። በየአካባቢው የራሳቸውን ትእዛዝ ይጨማምሩበት ይሆናል እንጂ በበሬ ደም የሚድን ሰውም የለም። ሲጀመርም እኛ በደመ ክርስቶስ ነው ምንድነው ቁርባኑ ጸሎቱ ነው ዋናው ነገር። ግን ለዚያ ለቁርባኑ ለጸሎቱ በተጨማሪ ደግሞ ምጽዋቱ አስፈላጊ ስለሆነ ነው ይህን የምናደርገው። ከዚያ ምጽዋቱን ለማን እንሰጣለን? መጀመሪያ ለካህናት፣ ምክንያቱም አጋዕዝተ ምጽዋት እነሱ ስለሆኑ ነው። ከዚያ ለነዳያን እንቀጥላለን፣ እንደዚያ እያደረግን ማለት ነው። በዚህ ሁኔታ ነው ልናደርገው ልናቀርበው የሚገባ እንጂ ሰው በመጨነቅ ምን አበላለሁ ምን አጠጣለሁ ብሎ የሰዎችን መታሰቢያ አንዳንድ ቦታ እኮ እንደውም 1-2 ዓመት ሁሉ የሚቀጠርበት ቦታ አለ፣ ገንዘብ እስኪሰበስቡ ማለት ነው። ልክ አይደለም፣ እንደዚህ አይደለም። ምክንያቱም የመታሰቢያ ዋና ዓላማው ሰዎችን በዛ በመታሰቢያው ቀን ያች ነፍስ ትጸልይላቸው ዘንድ በእግዚአብሔር ዘንድ የከበረች አይደለች። ነቢዩ ዳዊት ምንድን ነው የሚለው በመዝሙር 115 ላይ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የጻድቅ ሰው ሞት በእግዚአብሔር ፊት ምን ያለ የከበረ ነው ተብሎ ነው የተጻፈውና ይህን የከበረ ሞት የሞተች ያች ነፍስ በእግዚአብሔር ፊት የከበረች ስለሆነች ያች ነፍስ ለሁላችንም ለዓለምም ለሌላውም ለዘመዶቿም ትጸልይ ዘንድ ካለን ናፍቆት የተነሳ ነው መታሰቢያቸው የምናደርገውና ይህ መታሰቢያ ቀን አይታለፍም። በዕለቱ ነው የሚደረገው። መታሰቢያ ደግሞ የሚደረገው ይህን አምጡ በሚል ማሳሰቢያ ብዛት አይደለም።